በወሎ ግንባር የብልጽግና ጀነራሎች ፊት ለፊት ከፋኖ ጋር የገጠሙበት ውጊያ ሲካሄድ ፋኖ በበኩሉ በባህር ዳር ውጊያ ኦፕሬሽን አካሂዷል። ጀነራሎቹ ሸሽተዋል። የአውደ ግንባር መረጃዎችን የምናስደምጣችሁ ይሆናል። በደቡብ አፍሪካ የሚኖሩ ኢትዮጵያውያን ቤታችን እየተንኳኳ ውጡ እየተባልን ስለሆነ ስጋታችን ጨምሯል ብለዋል። ህወሓት የቪዛ እገዳው አያስጨንቀኝም የሚል ምላሽ ሲሰጥ የብልጽግናውን ጎራ የተቀላቀሉት አቶ ጌታቸው በእገዳው ደስታቸውን እየገለጹ ነው። አሜሪካ ለምን ይህን ውሳኔ እንዳሳለፈችም ታውቋል። ብልጽግና የሸጠው የሀገር ጥቅም አለ። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎች መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። በወሎ ግንባር የብልጽግና ጀነራሎች ፊት ለፊት ከፋኖ ጋር የገጠሙበት ውጊያ ሲካሄድ ፋኖ በበኩሉ በባህር ዳር ውጊያ ኦፕሬሽን አካሂዷል። እስከ ሰኔ 30 ድረስ ፋኖን አጸዳለሁ በማለት እየቃዣ ያለው የፋሽስቱ አብይ አህመድ መንግስት ወደ ምዕራብ ወሎ ግንባር በብዛት የላከው ሰራዊት እንደ ጨው የሟሟ መሆኑ ተገልጿል። የ11ኛ ዞን አዛዥ ጀነራል አድማሱ አለሙና ምክትሉ ሜጀር ጀነራል ዘውዱ ሰጣርጌ መድፍ ጭምር ይዘው በመግባት በትናንትናው ዕለት አማራ ሳይንት ወረዳ ውስጥ በሶስት ግንባሮች ከፋኖ ጋር ፊት ለፊት ተኩስ ከፍተው የአፋብን ወሎ ቤተ አማራ ሚኒሊክ እዝ 105ኛ ኮር 47ኛ ክፍለ ጦር ታቦር ተራራ ሻለቃ ፋኖች አይቀጡ ቅጣት ቀጥተው በርካታ ጠላትን መደምሰስና ማቁሰል ችለዋል። የታቦር ሻለቃ ፋኖች በጠላት ላይ በወሰዱት እርምጃ ቁጥሩ በውል ያልታወቀ የመከላከያ ሰራዊት አባል ሲደመሰስና ሲቆስል፣ ከዚህ በተጨማሪ ደግሞ መንገድ ሲመራቸው የነበረው የአማራ ሳይንት ወረዳ ሚሊሻ ጽህፈት ቤት የሚሊሻው ዘመቻ መሪ አድርጎት የነበረው አቶ ሙልጌታ የተባለ ግለሰብ ከነ አጃቢዎቹ ተገድሏል። በሶስት ግንባሮች ማለትም በጓሜዳ ተድባማ ማርያምና ዋሮ በኩል እንፋላ ሰራዊት አሰልፈው ሲንቀሳቀሱ የነበሩ የብልጽግና ጦር አሁን ላይ አስክሬንና ቆስለኛን ተሸክመው እየተመለሰ ነው። ጀነራሎቹ ያሰቡት ሳይሳካላቸው ቀርቶ ደም ግፊትና ስኳራቸው ተባብሶባቸው ለጤና ቀውስ ተዳርገው ተመልሰዋል ሲልም አፋብን ሚኒሊክ እዝ ህዝብ ግንኙነት መምሪያ አስታውቋል። በሌላ የወደ ግንባር መረጃ ደግሞ በአፋብን ቴዎድሮስ እዝ 102ኛ ኮር የ22ኛ ክፍለ ጦር አርበኞች በባህር ዳር ከተማ በፈጸሙት የሰርጂካል ኦፕሬሽን ስኬታማ ድል ማስመዝገባቸውን ታውቋል። ጥቃቱ የተፈጸመው ከትናንት በስቲያ ሰኔ 10 2018 ዓ.ም ምሽት 3 ሰዓት ገደማ ላይ ሲሆን የሚኒሻና አድማ ብተና ኃይሎች በተሽከርካሪ ተሳፍረው በከተማዋ ቅኝት እያደረጉ ባሉበት ሰዓት ነው አርበኞቹ ከባዱን ቅጣት የፈጸሙባቸው። በዚህም እስካሁን በትክክል የታወቁት 2 ወታደሮች ሲገደሉ 2ቱ ደግሞ በጽኑ ቆስለው በሞትና በህይወት መካከል እንደሚገኙም ተረጋግጧል። ይህ በእንዲህ እንዳለ በአፋብን ጎንደር ጠቅላይ ግዛት በላይ እዝ 202ኛ ክፍለ ጦር ስር የሚገኙት አጼዎቹ በጌ ምድር ክፍለ ጦር የሚያስተዳድሯቸውን ንዑስ ወረዳ እየተሰጠ የሚገኝ የ8ኛ ክፍል የመልቀቂያ ፈተና ያለምንም ጸጥታ ችግር እንዲጠናቀቅ በተመሳሳይ ሰዓት እየተሰጠ የሚገኝ የ9ኛ የ10ኛና የ11ኛ ክፍል የፋይናል ፈተናም በሰላም እንዲጠናቀቅ የጸጥታውን ሁኔታ በበላይነት እየተቆጣጠሩት እንደሚገኙም ተገልጿል። ይህ በእንዲህ እንዳለ በደቡብ አፍሪካ የሚኖሩ ኢትዮጵያውያን ቤታችን እየተንኳኳ ውጡ እየተባልን ስለሆነ ስጋታችን ጨምሯል አሉ። በደቡብ አፍሪካ በስደተኛ ጠል ቡድኖች የተቀሰቀሰውና የውጭ ዜጎች ይውጡልን የሚለው ዘመቻ ተጠናክሮ መቀጠሉን በሀገሪቱ የሚኖሩ ኢትዮጵያውያን ገልጸዋል። በጆሃንስበርግ ከተማ አቅራቢያ በምትገኘው ሚድዋል ከተማ የምትገኝ ኢትዮጵያውያን እንዳስረዱት ላለፉት ጥቂት ጊዜያት ረገብ ብሎ የነበረው ዛቻ፣ ማስፈራሪያ፣ ዝርፊያና ድብደባ በአሁኑ ወቅት በከፍተኛ ሁኔታ አገርሽቷል። የአመፁ መሪዎች እስከ ሰኔ 23 ወይም ጁን 30 ድረስ ሀገራችንን ለቃችሁ ውጡ ሲሉ ያስቀመጡት የጊዜ ገደብ እየተቃረበ በመምጣቱ በሁሉም አካባቢዎች ከፍተኛ ውጥረትና ስጋት መንገሱን ነዋሪዎቹ ጠቁመዋል። በተለይ በአንዳንድ አካባቢዎች የጥቃቱ አራማጅ ቡድኖች ቤት ለቤት እየዞሩና እያንኳኩ አልወጣችሁም እዚሁ ናችሁ እያሉ በማስፈራራት ላይ መሆናቸውን በሀገሪቱ የሚኖሩ የውጭ ዜጎች ስጋት ከመቼውም ጊዜ በላይ ከፍ ማለቱንም አስረድተዋል። ማላዊ፣ ኒጀር፣ ጋናና ናይጄሪያን የመሳሰሉ ሀገራት ዜጎቻቸውን በሰላም ማስወጣት የጀመሩ ሲሆን አንዳንድ አፍሪካውያንም ጥቃቱን በመፍራት በህዝባዊ አደባባዮች ላይ ውሎና አዳራቸውን እያደረጉ ይገኛሉ። የደቡብ አፍሪካ መንግስት ድርጊቱን እያወገዘ እርምጃዎችን እየወሰደ መሆኑን ቢገልጽም በተግባር ግን በአንዳንድ ቦታዎች ግድያን ጨምሮ ከባድ ዝርፊያና ማስፈራራት አሁንም እየተፈጸመ መሆኑን የጆሃንስበርግ ነዋሪዎች ገልጸዋል። በተለይ በሀገሪቱ በከፍተኛ ቁጥር በሚኖሩበት የማላዊ ዜጎች ላይ ተቃውሞ የበረታ ሲሆን እነርሱም የተቃውሞ ሰልፍ ማድረጋቸውም ተሰምቷል። ደቡብ አፍሪካ የኢትዮጵያውያን ኮሚኒቲ አስተባባሪዎች ስለ ወቅታዊ ሁኔታና ስለሚወሰዱ ጥንቃቄዎች በቀጣይ ዝርዝር መረጃዎችን እንደሚሰጡ ገልጸዋል። ይህ በእንዲህ እንዳለ
ህወሓት የቪዛ እገዳው አያስጨንቀኝም የሚል ምላሽ ሲሰጥ የብልጽግና ጎራ የተቀላቀሉት አቶ ጌታቸው በእገዳው ደስታቸውን እየገለጹ ነው። የአሜሪካ የውጭ ጉዳይ መስሪያ ቤት በትናንትናው ዕለት በህወሓት አመራሮችና በቤተሰቦቻቸው ላይ የቪዛ እገዳ ጥያለሁ ማለቱም ይታወቃል። ይህን ተከትሎ የተለያዩ አስተያየቶች እየተስተናገዱም ሲሆን የቪዛ እገዳው የብልጽግናን መንደር በደስታ ነጧል። በህወሓት በኩል ደግሞ እገዳው ምንም ልዩነት እንደማይፈጥር እየተነሳ ነው። የአሜሪካ መንግስት ይህ ማዕቀብ የጣለባቸው አመራሮች እነማን እንደሆኑ ይፋ ያላደረገ ቢሆንም የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ አንዱ እንደሆኑ ብዙዎች እየገመቱ ይገኛሉ። ይህን ተከትሎ አቶ አማኑኤል ለአሜሪካ መልስ ሰጥተዋል። በማህበራዊ ሚዲያቸው ላይም ቪዛ ለማያስፈልጋቸውስ የሚል ጥያቄ ያነሱት አቶ አማኑኤል አሰፋ ጨምሮም በሚሊዮን የሚቆጠሩ ቪዛ የማያስፈልጋቸው ተፈናቃዮች አሁንም በረሃብና በበሽታ መሰቃየታቸውን ቀጥለዋል ብለዋል። እናም በጥቂት ግለሰቦች ላይ በተጣለው የቪዛ ማዕቀብ ላይ ማተኮር አለብን ሲሉ ጠይቀዋል። በመልእክታቸው ማጠቃለያም የቪዛ ማዕቀቡ እምብዛም የሚያሳስባቸው ዜና አለመሆኑን አስታውቀዋል። የቀድሞ የህወሓት ቃል አቀባይ የትግራዩ ጦርነት ፊት አውራሪ የአብይ አህመድ ዘላፊ የምክትል ሊቀመንበር የትግራይ ጊዜያዊ አስተዳደር የአሁኑ የአብይ አሸርጋጅ አቶ ጌታቸው ረዳ ይህን የቀድሞ ጓዶቻቸውን እገዳ አስመልክቶ በእርሳቸው ልክ ደስታ ሲገልጽ የታየም የለም። የአሜሪካ የቪዛ እገዳ ከሰሜን ኢትዮጵያ ለተፈጠረው ውጥረት የጽንፈኛው የህወሓት ቡድንን ተጠያቂ እያደረገ ነው የሚል ርዕስም ለነ ኢቢሲና ፋና ሰጥተዋል። እንደውም ማዕቀብ ብቻ ሳይሆን ሌላ እርምጃም ቢወሰድባቸው ሲሉም ለትግራይ ህዝብ ጥቅም ሳይሆን ለበቀል ብቻ የሚሰሩ መሆናቸውን አረጋግጠዋል። በህወሓት ጽንፈኛ አመራሮችና ቤተሰቦቻቸው ላይ የተጣለው የአሜሪካ ቪዛ እገዳ በሰሜን ኢትዮጵያ ላለው ውጥረት መባባስ ቀጥተኛ ተጠያቂ መሆናቸውን የሚያሳይ ነው ሲሉም በቀጥታ ለጦርነት ጉሰማው ህወሓት እንጂ ብልጽግና እጁ እንደሌለበት ሲገልጹም ታይተዋል። እርሳቸው ይህን ይበሉ እንጂ ብልጽግና የድሮን ጥቃት ፈጽሞ ወደ ትግራይ ምንም አይነት ነገር እንዳይገባ አዞ በጀት ከልክሎ ወታደሩን ሁሉ አስጠግቶ ለጦርነት ዝግጁ መሆኑንም አሳይቷል። ታዲያ አቶ ጌታቸው ራሳቸው ጭምር ሀራ መሬት ባሉት ጦር በትግራይ ዙሪያ ጦርነት እያደረጉና ከመከላከያ ጋር ተዳምረው ጦርነት እየቀሰቀሱ ነው ይህን የሚሉት። የሆነው ሆኖ አሜሪካ ይህን ብዙም ትርጉም አልባ የሆነውን ውሳኔ ለመወሰንስ ቢሆን ምን አበቃት የሚለው ጥያቄ ራሱን ችሎ እያነጋገረ ነው። በዚህ ላይ የተለያዩ አካላት አስተያየትና መላመት እየሰጡ ሲሆን ፖለቲከኛው አቶ ጀዋር የሰጡት አስተያየት ግን ውሃ ይቋጥራል። አቶ ጀዋር በቡድን 7 ሀገራት ስብሰባ ላይ የአልሲሲ ጋር ወገነ በብልጽግና ላይ ስትስት የነበረችው አሜሪካ ምን ተገኝቶ ይህን አይነት ብልጽግና ከደሙ ንጹህ ያደረገ እገዳ አወረደች ሲሉ ጠይቀዋል። ከትናንት በስቲያ ኢትዮጵያን ወቅሰው በህዳሴ ግድብ ዙሪያ ለግብጽ ቃል የገቡት ትራምፕ ከአንድ ቀን በኋላ ምን ቃል ቢገባላቸው ነው ብልጽግናን ከደሙ ንጹህ አድርገው ህወሓት ላይ የሚዘምቱት ይላሉ። ስለዚህ የሀገርን ሉዓላዊነት ከመሸጥ ወደኋላ የማይለው ብልጽግና ህዳሴ ግድቡን ለትራምፕ ፍላጎትና ለግብጽ ጥቅም በድጋሚ አሳልፎ ሰጥቶ የሚሆንበት እድል ሰፊ መሆኑም ተገልጿል። ሆኖም ግን ይህ የአሜሪካ የቪዛ ቢያፈጥን እንጂ አያስቀረውም የሚል አስተያየትም ሰጥተዋል። ክቡራን አድማጮች ለሰዓቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር እንደገና የመመለስ ይሆናል። እስከዚያው መልካም ቆይታ